ትክክለኛው ኢትዮጵያ ያለችው ቡታጅራ ላይ ነው። አምቡላንሱ ሹፌር ለዶዘር ነው ይቅርታ ስሙ ስላላወቅኩ ነው ለታንክና ለቆረጠው ልጅ በግራይንደር ቆርጦ መኪናው ላወጣው ልጅ ቡታጅራ ከተማ ወጣቶች፣ እናቶች፣ ኗሪዎች እንደገና ወልዳችሁ እንደሰጣችሁ ነው የምቆጥረውና ከልብ አመሰግናችኋለሁ። ብድራታችሁን እግዚአብሔር ይክፈል። እግዚአብሔር ነው ከፋይ፣ እግዚአብሔር ይክፈላችሁ። በአካል ግን እዛች ሀገር ላይ ቤተሰቤን ይዤ መጥቼ ከንቲባ ቢሮ ድረስ ምስጋናዬን አቀርባለሁ። አመሰግናለሁ። ድንቅ ህዝብ፣ ድንቅ ሀገር፣ ብዙ ታምር ያለባት ውቢቷ የዘቢዳሯ ፈርጥ ውቢት ቡታጅራ ሰው የሚሸተ ወርቅ ህዝብ የሆነባት ሀገር ጥር 11 ልክ የጥምቀት ዕለት የተገለበጠው መኪና የአዳማው ልጅ ተርፏል እና ክብርና ምስጋና ለዚህ ህዝብ አቅርብልኝ፣ በጣም ነው ማመሰግናችሁ እያለን ነው። አባትየው ለክቡር ከንቲባችን በተለይ ለአብዱ አህመድ በጣም ክብር እና ምስጋና አቅርብልኝ ብሎኛል። በጣም ነው ማመሰግነው። ሙሌ የምትለው ነገር አለ በዚህ ጉዳይ አይተዋላ? አራው በጣም ልጁ በጣም ደስ ብሎታል። የቡታጅራ እንደዚህ መተባበሩ የዛን ሰዓት በቃ ከእግዚአብሔር ቀጥሎ ከፈጣሪ ቀጥሎ የቡታጅራ ህዝብ በቃ እንደዛ ተረባርቦ ቡታጅራ ህዝብ አቅርብልኝ፣ እንዲሁም በቃ ለከንቲባችን በጣም በተለይ ለአምቡላንሱ ሹፌር ለዶዘር ነው ይቅርታ ስሙ ስላላወቅኩ ነው ለታንክና ለቆረጠው ልጅ በግራይንደር ቆርጦ መኪናው ላወጣው ልጅ በተለይ ክብርና ምስጋና ይቅርብሏል። ሙሉ ፋሚሊን ሰብስቤ መጥቼ ቡታጅራን ማደርግላችሁ ነገር ሊኖር ቡታጅራ ህዝብ በዚህ አጋጣሚ እንደዚህ ተረባርቦ ያን ልጅ ማዳኑ በቃ ኢትዮጵያውያን እንዲህ ስንተባበር ደስ ይላል። በቃ ቡታጅራ ማለት ሁለተኛዋ ድሬዳዋ ማለት ነች። እንደዛ በቃ አሁን ልጁ በቃ ገረመው። እንደዛ እኔ ተርፋለሁ ብዬ ራሱ አላሰብኩም ነበር። ፈጣሪ ሁለት እድል ሰጥቶኛል። በዚህ አጋጣሚ የቡታጅራን ህዝብ አመስግኑልኝ ብሎ በጣም በቃ ማመስገን ይፈልጋል። በተለይ ከንቲባውን የአምቡላንስ ሹፌር እንደዛ ስንረባረብ በጣም ደስ ይላል። የትራፊክ ማኔጅመንት ፖሊሶቹ፣ ለመላው የእምነት የክርስቲያን የኦርቶዶክስ እምነት ተከታዮች በተለይ በጥምቀት ላይ ተረባርበው ያ ሁሉ ህዝብ እናቶች ሲያለቅሱ በፈጣሪ ለማንኛውም ይሄ ቪዲዮ ያየን ሁላችንም አባትየውና ልጅየው መልእክት አስተላልፈዋል ለቡታጅራ ለድንቅ ህዝብ ወርቅ ህዝብ ምንም ነገር ይገባናል። አንድ ቪዲዮን አይተን እንመለስ። ሰላም ቤተሰቦች እንዴት ናችሁ? ምስጋና ለቡታጅራ ህዝብ ማቅረብ ነበር። ከጎኔ ለነበራችሁ ጥር 11 ቀን በተፈጠረው አደጋ አብራችሁ እንደተሰቃያችሁት የቡታጅራ ህዝብ በጣም አመሰግናችኋለሁ። የኔ ህይወት የእናንተ ህይወት ሳያሳስባችሁ ከንቲባው ሁላችሁም እዛ የነበራችሁ ለእኔ ላደረጋችሁልኝ ነገር ትልቅ ምስጋና ይገባችኋልና በጣም አመሰግናችኋለሁ። ፈጣሪ ደግሞ ቆሜ በአካል መጥቼ እንዳመሰግን ይርዳኝ። በአካል መጥቼ ደግሞ ከዚህ በለጠ አመሰግናችኋለሁ። ለሁሉም ነገር አመሰግናለሁ። በጣም ሁላችሁም ለተባበራችሁ የእስካቫተር ሹፌሮች አጠገቤ የሆነ በግላይንደር ሲቆርጥልኝ የነበረው ልጅም በጣም አመሰግናለሁ። ለህይወት ሳሳሳ እንደዛ ስላደረክልኝ እና በህይወት ተርፌያለሁ። አለ ወይ ላላችሁ ሁሉ አለው በሰላም እየታከምኩ ነው። ሰላም ነኝ። በጣም አመሰግናችኋለሁ። ወንድሞቼ አመሰግናለሁ። ልጅ ላይ በደረሰ አደጋ የቡታጅራ ወጣቶች፣ ህዝቦች፣ እናቶች ያደረጋችሁልን ውለታ በጣም ከፍ ያለ በመሆኑ እናመሰግናቸዋለን። እግዚአብሔር ይባርካችሁ። እግዚአብሔር አገሪቷን ወጣቱ ያለው መንፈስ፣ ህዝቡ ያለው ቀናነት ቤትም ትክክለኛው ኢትዮጵያ ያለችው ቡታጅራ ላይ ነው። ኢትዮጵያዊነት የጥንቷ ኢትዮጵያዊነት ያለችው ቡታጅራ ላይ ነው። በሰው ልጆች እኩልነት፣ በሰው ልጆች ህይወት ላይ የሚያምር ህዝብ ያለበት በጣም ነው የምናመሰግናቸው። በተለይ የከተማው ከንቲባ በቦታው ደርሰን ባናገኛቸውም ያደረጉልን ውለታ ከልባችን እናመሰግናለን። ታላቅ ሰው ነዎት። እግዚአብሔር የመንፈሱን አይቀይርቦት። መልካም የህዝብ አገልጋይ ነዎትና እግዚአብሔር ብድሩን ይክፈሎት። ወጣቶቹ ከሆስፒታል አውጥተው እስከሚሸኙም ድረስ ያለው ነገር ሁሉ ይህንን እንደ ታሪክ ለአዳማ ህዝብ እየነገርን ነው። የአዳማ ህዝብ በሙሉ በጉዳዩ ተደንቆ ስንነግራቸው እያደነቀ ነው ያለው። ይህ የእርሶ ተሞክሮ በተለይ ከንቲባው እግዚአብሔር የመንግስት ውክልና ይዘው የፖለቲካ ስልጣን ይዘው እንደዚህ በሀገሮት ላይ እንደዚህ አይነት ሰው ሲወድቅ ኃላፊነት ወስደው ሆስፒታል አስገብተውልን አስተኝተውልን የሕክምና ወጪውን ሁሉ ሸፍናለሁ እስከማለት ተደረሱልን። በጣም እናመሰግናለን። እኔ አባቱ ነኝ፣ የአብቃል ወላጅ አባት ነኝ። ስደርስ ሁሉ ነገር ሲነገረን በጣም ነው የረካ ነው። ግን አደጋ ስለነበረ ሳናገኘው ተመለስን። ወደፊት ግን በአካል መተን ምስጋና እናቀርባለን።
ይሄንን ደግሞ የተደረገውን ውለታ መላው የኢትዮጵያ ሕዝብ እንዲሰማው በዚህ አማካኝነት በምስጋና መልክ እየለቀቅን ነው እና ታላቅ ሰው ኖት፣ ታላቅ የህዝብ መሪ ኖት። ይሄ መንፈሶት እግዚአብሔር አይቀይርቦት። መልካም ሰው ኖት። መልካምነት ለራስዎም ለትውልዶትም ለሀገሮትም ለሁሉም ይጠቅም ነገር ነውና መልካም ሰው ኖት። በአካል አላየሁትም፣ መጥቼ ግን ቢሮ ድረስ በአካል አገኘሁታለሁ፣ አየሁታለሁ። በጣም አመሰግናለሁ በቤተሰቤና በልጄ ስም እና ወጣቶቹ የማይረሳ ልቤ ውስጥ የቀራችሁብኝ እናቶች ጥምቀቱን ትታችሁ የጥምቀት በዓሉን ትታችሁ ነጠላችሁን ደረታችሁን እየመታችሁ ለልጄ ያለቀሳችሁት እግዚአብሔር ብድራቱን ይክፈላችሁ። እግዚአብሔር ብድሩን ለእናንተ ይክፈል። ያቺን ሀገር እግዚአብሔር መልካም ሀገር የምሕረት ሀገር ያርጋት። ታላቅ ሕዝብ ነው፣ ታላቅ ሀገር ነው። ይሄን አይነት ኢትዮጵያ ይችላል። በቃ እኛ እዚህ በኔ ዕድሜ ማጣት ኢትዮጵያ ይችል ነው ያገኘኋትን ቡታጅራ ላይ በጣም ነው አመሰግናችሁ። በጣም ከህሊና የማይጠፋ ሕዝብ ከህሊና የማጠፉ ናችሁ። የቀይ መስቀል አምቡላንስ ሹፌሩ ቀና ሰው እሱ መመስገን ስላለበት አመሰግነዋለሁ። በአምቡላንስ ይዘን የመጣ ነው እዚህ ነው። እንደገና በተጨማሪ እዚህ አዳማ ስንደርስ የዚህ የውያ ሆስፒታል የአጥንት ስፔሻል ዶክተር ሲሳይ የሚባል ለሱ ነበር የተነገረው። ክሩን ይዞ ቡድኑን ይዞ ነው ቆሞ ጠብቆን ከአምቡላንስ ላይ ተቀብሎ ወደ ኢሚዲየትሊ ወደ ኦፕሬሽን ክፍል አስገብቶ ይሰራል። ለሱ ምስጋና ያቀርባለሁ። ዶክተር ሲሳይ ይባላል፣ የአጥንት ስፔሻሊስት ነው። በጣም ልጅ አሁን በመልካም ነገር ላይ ነው ያለውና ከእግዚአብሔር በታች ሁለተኛ ልጄን የቡታጅራ ከተማ ከንቲባ፣ የቡታጅራ ከተማ ወጣቶች፣ እናቶች፣ ኗሪዎች እንደገና ወልዳችሁ እንደሰጣችሁ ነው የምቆጥረውና ከልብ አመሰግናችኋለሁ።